የጀንበሩ ባላለው ከአካውንቲንግ ዲፓርትመንት ወይ በጣም ደስ ይላል። ስሜቱ ነገሩ የጀመረው ገና ሎቢ እየተደረገ ያለ ነው። ያው ቀድ ተባባሪዎቹ ሲጀምሩት ራሱ ስሜቱ ይመጣል። ፎቶ ሼር መደራረግ ስንጀምር እየመጣ የዛሬው ግን ልዩ የዛሬው በጣም ልዩ ነው። በጣም ብዙ ለውጥ አለው። ግቢው በአጠቃላይ ስር ነቀል ለውጦች አሉ። የሚያማምሩ ቦታዎች አሉ። ግን እንደዛም ሆኖ የድሮቹ ትዝታዎች የሚቀሰቅሱ አሉ። ደስ ይላል። አሁን እንደዚህ ትልቅ ሆነን ያኔ ትንሽ ሆነን በነበረው መካከል ብዙ የምታዩ ደስ የሚል ነገር አለ። እሱ በቃላት አይገለጽም፣ ፊቴ ላይ አይነበብም። በጣም ደስ ይላል። በጣም ደስ ይላል። እግዚአብሔር ይመስገን ደስ ይላል። አዲስ አበባ ዩኒቨርሲቲማ ለዛሬ ማንነታችን መሰረት ነው አይደለ? ዛሬ ቤተሰብ መስርተን ድርጅቶች ውስጥ ላይ ፖዚሽን ያዝነው እኮ እዚህ ጋር በተመርነው አካውንቲንግ አይደለ? ወይንም በሌላም ፊልድ ባዩ። ስለዚህ መሰረት ነው። አሁን ደግሞ ወደ ራስ ገዝነቱ ከመሄዱ አንፃር እንደ ማህበረሰብ ሆነን መቀጠል የሚያስችል ሲስተም ብንዘረጋ እንፈልጋለን። ግን ያው እንደ ሀሳብ እንያዘውና እንግዲህ ከእግዚአብሔር ጋር እንሞክራለን። ግን ቢሆን ደስ ይለናል። እኛ ከአካዳሚክ ኤንቫይሮንመንት ውጪ የሆነው በተለያየ መልኩ የመምጣት ፍላጎት አለ። እሱን በሂደት እንየው። ግን ኦልሬዲም እኮ አሉ አይደለ? ከፕሬዚዳንቱ ጀምሮ እኮ የኛ ሰዎች አሉ። ስለዚህ በዛም እናስቀጥለዋለን ብለን እናለን። በውስጥም ባሉት ከውጭ በመንመጣም አንድ ነገር እናደርጋለን ብለን እናስባለን። የኛው ስለሆነ ማቴዎስ ይንሰርሙ የማኔጅመንት እና ፐብሊክ አድሚኒስትሬሽን የ2001 በፈረንጆች ማለት ነው ተመራቂ ነኝ። እንኳን ደህና መጣችሁ። እድለኛ ነኝ። ተማሪ እያለሁ 50ኛ ዓመት የአዲስ አበባ ዩኒቨርሲቲ የወርቅ ኢዮቤልዩ አክብሬያለሁ። ዘንድሮ ደግሞ 75ኛ ዓመቱን የአልማዝ ኢዮቤልዩ አክብሬያለሁ። አሁን ደግሞ ያው እኛ ከተመረቅን 25 ዓመት ሞልቶናል። እሱን እያከበርኩ ነው። እንኳን ደህና መጣ። በጣም ደስ ብሎኛል። ያው እዚህ ነው የምሰራው፣ ግን ጓደኞችን ለረጅም ጊዜ 25 ዓመት በኋላ ብዙዎቹን 29 ተመራቂዎች መጥቷል። ኦልሞስት 25 26ቶቹን ዛሬ ነው ያገኘኋቸው። በጣም ነው ደስ ያለኝ። እንደው 25 ዓመት እንደዚህ ረጅም ዓመት ነው፣ ግን እንደው እንደ ትላንት ነው አስታውስኳቸው። ደስ ብሎኛል። ልዩ ስሜት ነው ተሰማኝ። ያው ዩኒቨርሲቲው የሀገር ፍላግሺፕ ነው። ስመጥር ዩኒቨርሲቲ ነው። የሀገር ልምታ ነው። አዲስ አበባ ዩኒቨርሲቲ ሲባል ያው ኢትዮጵያ ዩኒቨርሲቲ እናት ዩኒቨርሲቲ ነው። ከዚህ መመረቃችን ያው ፕራውድሊ የምንኮራበት ነው። ስናገለግልንም በኩራት ነው። ተመልሰን ደግሞ ሌሎች ባቾች ጋር ሆነን አዲስ አበባ ዩኒቨርሲቲን በምንችለው እውቀታችንም ባለን ነገር ለማገዝ ዝግጁ ነን። በጣም ደስ ብሎናል። ሳምሶን ፍስሐ እባላለሁ። የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሩቅ ነኝ። ከ25 ዓመት በኋላ ነው ዛሬ ተሰባስበን የተገናኘ ነው። የተገናኘንበትም መንገድ እንግዲህ የሶሻል ሚዲያን ፕላትፎርም በመጠቀም ከተለያየ ሀገር ያሉ ኢትዮጵያ ውስጥም ሆነ ሀገር ውጭ ካሉ ወንድሞቻችን እህቶቻችን ጋራ የዛሬዋን ቀን አስበን እንግዲህ ይሄ መጀመሪያው ቀን ነው። ሁለተኛ ክብረ በዓል ይኖረናል። ለመገናኘት ችለናል። ስሜቱን መግለጽ ትንሽ ይከብዳል እውነቱን ለመናገር። ምክንያቱም ያኔ እንግዲህ አሁን የምታያቸው ነገሮች የሳሱ ነገሮች ሙሉ በነበሩበት ወዝ በነበረብን ሰዓትና ጉርምስና በር እያንኳኳን እየተንደረደርን በነበረበት ሰዓት ተለያይተን አሁን ደግሞ በጉልምስና መግቢያ እድሜ ላይ ነው የምንገናኘው። ከተለያየ ቦታ የተለያዩ ፐርስፔክቲቮችን ይዘን ስንመጣ ሪሊ ስሜቱ እጅግ በጣም የተለየና ልብን ሞቅ የሚያደርግ ነው። እንግዲህ ደመና ነው ያው ሊያለበን እየሞከረ ነው። ምናልባት እንግዲህ አሁን ዋናው ሪኮኔክት የምናደርግበት ዋነኛው ምክንያት ቀጣይነቱን እንዴት አረጋግጠን እንሂድ የሚለውን ነገር ነው። የእርስ በርስ ግንኙነታችንን ነው። ሁለተኛው ደግሞ ከዩኒቨርሲቲው ማህበረሰብ ጋርና ከዩኒቨርሲቲው ጋራ ቁርኝት ፈጥረን የምንሄድበትን ዘለቄታዊ ያላቸው ፕሮግራሞችን ይዘን ቀርጸን እነሱን ወደ መሬት የምናወርድበትን ፋውንዴሽን የምንሰራበት ስራ ነው የሚሆነው የዛሬው ስራ። ምናልባት ጊዜው ሲደርስ የሚገለጽ ይሆናል። የታሰበ ነገር ግን አለ። የዛሬው መሰባሰባችን በመሰባሰብ ደረጃ ብቻ ሳይሆን ቀጣይነትና ዘለቄታዊነትን በማረጋገጥ ደረጃ ነው። አመሰግናለሁ።